ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? እኔ ደህና ነኝ፣ ፈጣሪ ይመስገን። በዛሬው ቪዲዮአችን ላይ እንግዲህ እንዴት ከዩቲዩብ አሊያም ደግሞ ከቲክቶክ አሊያም ከኢንስታግራም ላይ የወደዳችሁትን ቪዲዮ እንዴት ዳውንሎድ ማድረግ እንደምትችሉ ወደ ፋይል ማናጀራችሁ እንዴት ዳውንሎድ ማድረግ እንደምትችሉ የማሳያችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮን ላይክ አድርጋችሁ ጀምሩ። ወደ ቪዲዮአችን እንግዲህ ያንን ለማድረግ የምንጠቀመው አፕሊኬሽን ይሄኛው አፕሊኬሽን ነው። ስሙን እዚህ ላይ መጥራት አልችልም፣ ምክንያቱም ቪዲዮውን ዩቲዩብ ያወርድብኛል። የዩቲዩብ የማይወደው ቪዲዮ ስለሆነ ይሄን ቪዲዮ ዩቲዩብ ስለማይወርድልኝ ስሙን መጠቀም አልችልም። እንግዲህ ይሄ የምታዩት አፕሊኬሽን ነው። ስለዚህ አፕሊኬሽኑን ከፈለጋችሁ የቴሌግራም ቻናሌ ላይ ገብታችሁ ማውረድ ትችላላችሁ። የቴሌግራም ቻናሌ ሊንክ ደግሞ እዚህ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። ቀጥታ ወደ አፕሊኬሽኑ እንገባለን ማለት ነው። አፕሊኬሽኑ እንግዲህ ምን እንደምታዩት ይሄኛው አፕሊኬሽን ነው። አፕሊኬሽኑ እንግዲህ ከፕሌይ ስቶር ላይ ማውረድ አትችሉም፣ ምክንያቱም ዩቲዩብ ይሄንን ስለማይፈልገው ፕሌይ ስቶር ላይ አታገኙትም ማለት ነው። ስለዚህ አፕሊኬሽኑን እኔ ቻናሌ ላይ አስቀምጥላችኋለሁ፣ ገብታችሁ ማውረድ ትችላላችሁ። ካወረዳችሁ በኋላ እንደዚህ አይነት ኢንተርፌስ ውስጥ ይከታችኋል። ከዛ ኔክስት የሚለውን ትነካላችሁ። ኢንጆይን የምትለዋለች እሷን ክሊክ ካረጋችሁ በኋላ እንግዲህ እንደዚህ አይነት ኢንተርፌስ ውስጥ ይከታችኋል ማለት ነው። ስለዚህ አሁን ቀጣይ የምናደርገው ምንድነው ዩቲዩብ ወይ ኢንስታግራም ላይ ገብተን የምንፈልገውን ቪዲዮ እንመርጣለን። ለምሳሌ እኔ በዩቲዩብ ላሳያችሁ። ዩቲዩብ ላይ ትገባላችሁ። ከዛ በኋላ እንግዲህ እንደዚህ ቪዲዮዎች ይመጣሉ። እንግዲህ የምትፈልጉት ቪዲዮ ካለ ይሄ አሁን ለምሳሌ እኔ ይሄን ቪዲዮ ላውረድ ብል ቪዲዮ ላይ ገባና እዚች ጋር እቺ ምልክት ነካታለሁ። ሶስቷን ነጠብጣብ ነካታለሁ። ከዛ እዚች ጋር ሼር የምትላለች ሼር የምትለዋን ከነካችሁ በኋላ ኮፒ ሊንክ የምትላለች እዚች ጋር ኮፒ ሊንክ የምትለዋን አንዴ ክሊክ ታደርጋላችሁ። ከዛ ወደ አፕሊኬሽኑ ትመለሱና እዚች ጋር እንግዲህ እሱ ራሱ ልክ እዛ ዩቲዩብ ላይ ያረኩትን ኮፒ ያረኩትን እዚህ ላይ ፔስት ማድረግ ሳይጠበቅብኝ አውቶማቲካሊ ራሱ ያመጣልኛል ማለት ነው። ወደ አፕሊኬሽኑ ስገባ ከዛ ያስመርጠኛል ማለት ነው። ምንድነው የሚያስመርጠኝ? ይሄንን ቪዲዮ አውዲዮን ብቻ ነው ወይ የምትፈልገው አሊያም ቪዲዮውንም ትፈልገዋለህ ወይ ይለኛል። አውዲዮ ብቻ ከፈለጋችሁት እዚች ጋር ይሄኛው መምረጥ ትችላላችሁ። ሚውዚክ የምትለዋ ላይ መምረጥ ትችላላችሁ። ነገር ግን እኔ የምፈልገውን ቪዲዮ ስለሆነ ቪዲዮ የምትለዋ ቦታ ላይ ፋስት የምትለዋን ትነካላችሁ። አሊያም ደግሞ ሃይ ኳሊቲ የምትለዋለች። በሃይ ኳሊቲ አሁን 32 ሜጋባይት ነው ይሄ ቪዲዮ። አሁን እዚህ ጋር እንደምታዩት ይሄ ቪዲዮ 9 ደቂቃ ቪዲዮ ነው። በሃይ ኳሊቲ በ32 ሜጋባይት ማውረድ ትችላላችሁ ማለት ነው። ከዛ 32 ሜጋባይት የምትለዋን ከመረጣችሁ በኋላ ዳውንሎድ ተረጉታላችሁ። ከዛ ለመጀመሪያ ጊዜ ከሆነ የምትከፍቱት እዚች ጋር አለው የምትለዋን ክሊክ ታረጋላችሁ። ከዛ ፐርሚሽን ይጠይቃችኋል። እዚች ጋር ስክሮል ታደርጉና ስሙን ካገኛችሁ በኋላ ታበሩለታላችሁ ማለት ነው። እንደምታዩት ማውረድ ጀምሯል ማለት ነው። ማውረዱን ለማየት እዚች ጋር ፕሌይ የምትላለች እሷን ክሊክ ስታደርጉ እንግዲህ እንደምታዩት እየወረደ ነው ማለት ነው። እኔ ለምሳሌ ቪዲዮን ማስቆም ከፈለግ እዚህ ላይ ትነኩና እዚች ጋር ቪዲዮውን ታስቆሙታላችሁ ማለት ነው። ይሄ አፕሊኬሽን ደስ የሚለው ነገር ምንድነው? ከዚህኛው አፕሊኬሽን እናንተ የምታውቁት አፕሊኬሽን ይሄኛው ነው። ከዚህኛው አፕሊኬሽን ደስ የሚለው ነገር ምንድነው? ማስታወቂያ የለበትም። ይሄኛው ግን ስትገቡበት በጣም ብዙ ማስታወቂያ ያለበት። እንግዲህ እናንተ ማስቸግሯቸዋል። ደግሞ የሚመጣውት ማስታወቂያዎች መጥፎ ማስታወቂያዎች ናቸው። ስለዚህ ማስታወቂያ ስለሚያበዛ ከዚህኛው አፕሊኬሽን ይልቅ ይሄኛው የተሻለ ነው ማለት ነው። ሌላ ደግሞ ፊውቸሩም እንደስ እንደሚል ታውቃላችሁ። ዩቲዩብ ላይ መግባት ሳይጠበቅባችሁ እዚች ጋር እንግዲህ ዩቲዩብ የምትለዋን ትነኩና አፕሊኬሽናችሁ ላይ ገብታችሁ ዩቲዩብ የምትለዋን ከነካችሁ በኋላ እንግዲህ የዩቲዩብ ቪዲዮዎችን እዚህ ላይ ያመጣላችኋል ማለት ነው። ዩቲዩብ መግባት ሳይጠበቅባችሁ የዩቲዩብ ቪዲዮዎችን እዚች ጋር ያመጣላችኋል ማለት ነው። ሙዚቃዎችንም ማውረድ ትችላላችሁ። ሌሎች ነገሮችንም አፕሊኬሽኖችን ሁላ ማውረድ ትችላላችሁ ማለት ነው። ምንም ማስታወቂያ የለበትም። ምንም ነገር ማስታወቂያ የለበትም እና ከዩቲዩብ ላይ ብቻ አይደለም ከቲክቶክ ላይ ከኢንስታግራም ላይ የወደዳችሁትን ነገር ማውረድ ትችላላችሁ ማለት ነው። ለምሳሌ አሁን እኔ የቲክቶክንም ላሳያችሁ። ቲክቶክ ላይ ትገባላችሁ። ከዛ አንዳንዴ ቲክቶክ ላይ አልወርድ የሚሉ አፕሊኬሽኖች አሉ። አልወርድ የሚሉ ቪዲዮዎች ሊኖሩ ይችላሉ። ስለዚህ አልወርድ የሚሉ ብቻ ሳይሆን ቪዲዮ ያለ ዋተር ማርክ ላይወርድላችሁ ይችላል ማለት ነው። ለምሳሌ አሁን ይህን ቪዲዮ ላውርደው ብል አንድ ቪዲዮ እንመርጣለን። ይህን ቪዲዮ ላውርደው ብል እቺ ሼር ምልክቷን ትነኩና ሼር ምልክቷን ከነካችሁ በኋላ ኮፒ ሊንክ የምትላለች ኮፒ ሊንክ የምትለዋን ከነካችሁ በኋላ ቀጥታ ስናፕቲዩብ ላይ ትገባላችሁ። ልክ ስናፕቲዩብ ላይ እንደገባችሁ አውቶማቲካሊ ፔስት ማድረግ ሳይጠበቅባችሁ አውቶማቲካሊ እሱ ራሱ ይሄው ያመጣላችኋል። ከዛ ሙዚቃ ነው ቪዲዮ የሚለውን ትመርጣላችሁ። ቪዲዮ ከመረጣችሁ በኋላ ዳውንሎድ የሚለውን መንካት ብቻ ነው የሚጠበቅባችሁ ማለት ነው።
ይሄ ደስ የሚለው ፊቸሩ ነው። በጣም የሚገርም አፕሊኬሽን ነው። እንግዲህ እንደወደዳችሁ ተስፋ አደርጋለሁ። ሌሎች ነገሮችንም ማስተካከል ትችላላችሁ። ለምሳሌ እዚሁ ላይ ልክ እንደ ዩቲዩብ ስፔስ ሳይዝባችሁ እዚሁ ላይ ቪዲዮ ማውረድ ትችላላችሁ ማለት ነው። በጣም የሚገርም አፕሊኬሽን ነው። ስለዚህ የዛሬው ቪዲዮአችን ይሄን ይመስል ነበር። አፕሊኬሽኑን ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ቴሌግራም ቻናሌ ደግሞ ዲስክሪፕሽን ላይ ያስቀምጥላችኋለሁ። አሊያም ደግሞ ቴሌግራም ላይ ገብታችሁ ሰርች ባሩን ትነኩና ተሙ ክሬቲቭ ብላችሁ ሰርች ማድረግ ትችላላችሁ። ይሄ ይመጣላችኋል። አፕሊኬሽኑ ላይ ገብታችሁ ቻናሉ ላይ ገብታችሁ ማውረድ ትችላላችሁ ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። እንደወደዳችሁት አልጠራጠርም። ቪዲዮውን ላይክ ማድረጋችሁ እንዳይረሳ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።